ትያለሽ? አይ እኔ ትናንትናም ተናግሬያለሁ። ሀውዬ እኔ አልፈልግም። በቃ እሱም የራሱን ህይወት ነው፣ እኔም የራሴን ህይወት ነው መኖር የምፈልገው። ምክንያቱም መስራት አልችልም እዚህ ቤት ቀን ቀጠሮ ስላለኝ መውጣት አለብኝ። እወጣለሁ። ቤት ደግሞ ተከራይቼ ሴትዮዋ ቁጥር አለኝ ከፈለገች ሴትዮዋን አናግርላታለሁ አለ። አይ አልፈልግም፣ አያስፈልግም። ኦኬ በቃ እንደዚህ የመጨረሻ ውሳኔሽ ነው? አዎ በደንብ አስቢበትና ወስኚ። እናንተ ለነናለን እኔ ምክንያቱም እንደሆነ ታውቂያለሽ፣ አሁን የፍቅር የትም ቦታ ብትሆኚ አብረሽ መሆን ትችያለሽ። ዋናው መተማመን ነው። እኔ የፈለኩትን ስራ እየሰራሁ የፈለኩበት ቦታ ሆኜ አብሮ መሆን የሚቻልበት መንገድ አለ። ግዴታ አንድ ቦታ ላይ እንትን ብዬ አይደለም። እሱ እያለ ያለው ያቺ ልጅ እየመከረቻት ነው። እኔ ማንንም ሰው በውስጥ አላወራም፣ ግን አንቺ በጣም ስላሳዘንሽ ለእናንተ ስል ነው እሺ ብዬ ማርቆስን ዛሬ በቡቲ 30 ደቂቃ ነው ያወራነው እና ምንድን ነው የሚለው ደጋግሞ የሚለው ነገር ምንድን ነው? ያቺ ልጅ ነይ ሱቅ ትሰሪያለሽ፣ ነይ ሞል ትሰሪያለሽ፣ ነይ እንዲህ ትሆኛለሽ ብላ መክራት ነው ታበላሻት። እኔ አልፈልግም ሞል እንድትሰራ ሱቅ እንድትሰራ አልፈልግም። እዛው ማዳም ቤት ትስራ። ማዳሟ ጥሩ ናት። እሷ ሼም ይዟት ነው። ማዳሟን ከፈለገች እኔ ያናግርላታለሁ። ወንድሟ እንደሆንኩ ነው የምታውቀው። ለመዳሟ እኔ አንቺ ጋር ትስራ፣ ወደ ኢትዮጵያ ልትሄድ ነበረ፣ በቃ ትተዋለች፣ አንቺ ጋር ትቀጥል እልላታለሁ። እሱ መዳሟን ሼም ይዟት ከሆነ አለ። አውዬ አንድ ነገር እንድነግርሽ የምፈልገው ማለት ነው፣ እኔ እሱ የሚላት ልጅ በሱ በኩል ነው የማውቃት ሲጀምር ማለት ነው። ላይክ እሱ ጓደኛ ነች መጀመሪያ እንደ እህት ማለት ነው። እሷ ጋር ነው እንዲሄድ የሚፈልገው። ዞሮ ዞሮ ግን እሷ እኔን የመከረችኝም ነገር የለም። ከዚህ ቤት መውጣት ስላለብኝ ስራ ትፈልጊልኛለሽ፣ ኢጃዛ ቤትም ደግሞ ከምቀመጥ ከብዙ ሰዎች ጋር እሷ ለብቻዋ ነው የምትኖረው። ለብቻዋ ትኖራለች፣ ወታ ትሰራለች፣ ትገባለች እና አብረን እንኖራለን። እሱም ደግሞ ሌላ ሰው ጋራ ከመሆንና አንቺ ጋር ከመሆን አንቺ ጋር ብሆን ነው ደስ የሚለው። መውጣት ካልቀረ ከስራ ቦታ ብያት ተነጋግረን ነው አስገብተሻት ልታወራሽ ትችላለች እሷ ማለት ነው። በእኔና በሱ መሀል ለእኔና ለሱ መገናኘት እሷ ምንም አይነት ክፋት የለባትም። እኔና እሱ አንድ ላይ ስንሆን ነው ደስ የሚላት። ብዙ ጊዜም ተጣልተን አስታርቃናለች እና ስራውን ደግሞ እኔ የፈለኩትን ስራ መርጬ የመስራት መብት አለኝ። ፍቅርና ስራ ምንም የሚያገናኘው ነገር የለም። ስለዚህ በቃ የራሱን ህይወት መኖር ይችላል። እኔ ከተለያየም በኋላ ብቻ እንዳይረብሸኝ ብቻ ነው የምፈልገው እንጂ ሌላ ነገር ምንም አልፈልግም። በቃ ይሄ ውሳኔሽ ከሆነ እሱ እኔ ይቅርታ እንዳረግላትና ከኔ ጋር መቀጠል ከፈለገች ሴትዮዋ እንዳናግርላት ስራዋን ቀጥላ ከሆነን ብቻ ነው። ወይ ደግሞ እምቢ ብላ ከዛ ስራ የምትወጣ ከሆነ እኔ ብቻዋን ቤት ተከራይቼላት ነው ብሏል። የፈለገው ማርቆስ የፈለገው የማይፈልገው ከልጅቷ ጋር እንዳትሆን ነው። ብቻዋን ቤት ሊከራይላትና ስራ ደግሞ ሞባይል ቤት ሊከፍትላት እሱ ጋር አንቺ ስሜ ማን ነው? ውድ አበበች ለራስ ማስፈሽ አስቢበት እሺ። እንጂ አሁን እሱ ያልፈለገው የእሷን ጓደኛ ነው እንጂ ስራውን አይደለም። ሀቡዬ ዘራይት ወይ ሞል ውስጥ የሚሰሩ ሴቶች ዱርዬዎች ናቸው አልፈልግም ብሏል። እሱ ልክ አይነት የትክክል አስተሳሰብ አይደለም። ግን አበበች አስቢበት። ለብቻሽ ቁጭ ብለሽ ለራስሽ ጊዜ ሰጥተሽ፣ ይሄ በችኩል ሳይሆን ቁጭ ብለሽ ጊዜ ሰጥተሽ አስቢበት። እስኪ በርድ ነገሩ በእልህ የተወሰነ በትኩስ የተወሰነ ነገር ጥሩ አይደለም። አንድ ሳምንት ለራስሽ ጊዜ ስጪና ማሬ አስቢበት በደንብ። ከዛ ከአንድ ሳምንት በኋላ አሳውቂኝ። ለራስሽ ጊዜ ሰጥተሽ ምን እንደሚልሽ ማወቅ። አይ እኔ ወስኛለሁ። ማሬ እልህ አለብሽ። ሁለታችሁም እልህኞች ናቸው። አሁን ወስኛለሁ አትበይ። በቃ ምን ቸገረሽ? እሺ በይና ሳምንት አስበሽ በመጥሽ ከሳምንት በኋላ እኮ የመሰለኝ ማለት ነው ማሬ። እኔ የመሰለኝ የነበረው ስራውን ጭራሽ ውጭ ወጣን እንዲሰራ የማይፈልግ ነበር የመሰለኝ። ሌላ ህይወት አይፈልግም። ከዚህ ቤት ከወጣሁኝ ይቅርታ እንዴት ስልክ ለምሳሌ አይ ከዚህ ቤት ከወጣሽ ቶታሊ ትለያያላችሁ ማለት አይደለም። እሱ ያለው እንድትወጣ አልፈልግም አንደኛ ላይ
ከዛ ቤት እንድትወጣ አልፈልግም። ለምን? በጣም ጥሩ ቤት ነው። የትም አትሄድም። ኦል ዘ ታይም ኦንላይን ላይ ነው የምታወራው። በቀን 2 ነው ከቤት የምትወጣው ልጁን ከትምህርት ቤት ለመቀበልና ልጁን ትምህርት ቤት ለማድረስ ብቻ። እሱንም እየሰማት ነው። በቃ ኦልሬዲ ኦንላይን እሱ ክፍት ነው በብሉቱዝ እና ቁጥጥር ያደርግባታል ማለት ነው። ጉድነስ ሪም 2 ስልክ ነው ያላት አለ። ይኸውልሽ 2 ስልክ ነው ያላት። ይኸው ራሷ አለች። ሀሜት አይደለም፣ በፊት ለፊቷ ነው። 2 ስልክ ነው ያላት። በአንዱ ስልክ እኔን በብሉቱዝ እንትን እያለችኝ አለ እኔን ስፒከር ታደርገኝና ቁጭ አድርጋኝ እሷ በብሉቱዝ ቲክቶክ ሌላ የሰው ቤት ላይ ወይም የሆነ ነገር ታዳምጣለች። ከዛ ሰምተሽኛል ስትለኝ እባንናለሁ። በሄድፎን ሌላ ነገር እየሰማች ነው። ይሄ ነገር ማለት ነው 2 ቀን ወይ 3 ቀን የተከሰተ ነገር ነው ማለት። አንዳንድ ጊዜ አንድ ቦታ ላይ ብቻ ስትሆኚ የሆነ ሌላ ነገር መስማት ምናምን እንትን የሚልሽ ነገር አለ። በብዛት ደግሞ ማየተሙት እኔ እረዳሻለሁ እንዴ ያልሽ ማርያምን በቃ እኔ ወይ እየተጀናጀንኩኝ ምናምን አይደለም። እኔ ምንም ዋሸው ነገር የለም። እዚህ ጋር አንቺ ቤት ነው 2 ቀን 3 ቀን እንደዚህ የያዘኝ እንትን ነበር አይደል ነበር አንቺ ቤት ማለት ነው ዓርብ ቀን እና በጣም ደስ የሚል ፕሮግራም ነበረ እና እሱ ተኝቷል። ምንም የምናወራው ነገር የለም። የሆነ በቃ ተኝተሽ ብቻ መተያየት አለ አይደል? ታይክ እንደዛ ነገር ላይ ነው። ከዛ ወይ ደግሞ እሱም የሆነ ፊልም እያወራን ማለት ነው እና እኔ ደግሞ በቃ የሆነ ነገር መስማት ፈለግኩኝ። የሆነ ሃይምሮዬን ሪፍሬሽ ማድረግ አንዳንዴ እፈልጋለሁ። ገባሽ? እና አንቺ ቤት ነበር እየተከታተልኩ የነበረው ኤርፎን ስላደረግኩኝ ሲጠራኝ አልሰማሁትም። ከዛ በዛ ነቃ። ምክንያቱም እኔ እንጃ ቆይ ፊልም እያየ ከአንቺ ጋር ያወራል። ሀው ካን ፎከስ አት ዘ ሴም ታይም ሙቪ። እናንተ በቃ ዝም ብላችሁ ልክ አንድ ቤት አብሮ እንደሚኖር ሰው ስልኩን ክፍት አድርጋችሁት ፊልም የሚያይ ማርቆስ መጥቷል መሰለኝ። 1 ቁጥር እየጻፈልሽ ነው። አዎ በቃ ስልኩ ብቻ እንዳይዘጋ ማለት ነው። ተኮራርፈን እንኳን ስልኩ ክፍት ነው። ምን አልሽ ማሪ? አዎ በቃ ስልኩ ብቻ ዝግ እንዳይሆን ማለት ነው። የሆነ ተኮራርፈሽ እንኳን አንድ ቤት ስትኖር ማርቆስ እንዴት ነው? እንደው እየሰማው ነበር እና ችግር የለውም ሞልም ትስራኔ አክሴፕት አደርጋታለሁ። ግን ማቹድ የሆነ አስተሳሰብ ካላት ኢትስ ፋይን ፎር ሚ። ፍቅር ሊገዛ የሚችለው ነገር ብዙ ነገር አለ። እኔ የትም ቦታ ትስራ ችግር የለብኝም። እኔ ግን አሁን እንዳልነው አይነት ነገሮች ምናምን ነገር ከእኔ ጋር ቁም ነገር እያወራች ሌላ ቦታ ሀሳቧ ከሄደ ወይም ሳወራ ካላዳመጠችኝ ካላስጨረሰችኝ ሚኒንግለስ ነው፣ ፖይንትለስ የሆነ ነገር ነው። ገብቶሻል? እቺ ልጅ ከዛ ቤት ወጣ የሆነ ሰክሰስፉል ሆናለሁ ካለች አያት አለው ችግር የለብኝም። ከጎኗ ሆኜ ሳፖርት ላደርጋት ይችላል። ግን የሆነ እኔ የማወራውም ወደዛም የሚብለው ነገር የለም። እንደዚሁ ፊልም እያየው ግን ሀሳቤ እሷ ጋር ሊሆን ይችላል። ገብቶሻል? ያው ከአጠገቤ ካልሆነች ግን ምንም ትርጉም የለውም። በሀሳብ አልተግባባንም ነው። ሌላው ደስ ያላትን ታርግ። ግን እኔ እምነት ላለው ፍሪደም ላለችው ችግር የለብኝም። ጠዋት እንደነገርኩሽ ማለት ነው። እኔ መሀሌ ሰው እንዲገባ ብቻ ነው አልፈልግም። ምክንያቱም እኔ የሰው ልጅ ነውና ህይወት ይኖረናል። እኔ ሴት ላይ ያደረኩት ነገር ካለ በዛ መንገድ ይሆናል ብዬ ነበር ያሰብኩት። ፍቅርና አስተሳሰብ ጥሩ መልካም ነገር ስላለኝ በእኔ አንግል ነበር ያየዋት የነበረው። እኔ ሰውም ስለማላወራ ምንም ስለማልል ምናምን ነው። ከደበራት የሚደብራት ከሆነ እኔ ፍሪደም ምንም ችግር የለውም። ግን ተጽዕኖ አላረኩም። እሺ ማርቆስ፣ ይሄ የእኔ ጥያቄ ነው የሰው አይደለም። ለምን አትወስዳትም አንተ ጋርና አትገላገሉም ሁለታችሁ? ጠይቂያት እስኪ ስለሱስ። እሺ እንቆይ፣ ስልክ ተደውሎባታል። ጉድሽ ፈላ። እዚሁ አይኑ እያየ ተደወለብሽ። ሀቡዬ ትፈቅጂልኛለሽ? ማርቆስ ጥያቄ አዎ ማሪ አውሪ። ማለት ሌላም ብዙ ሰው እየጠየቀ ስለሆነ ከታች ጠይቂሪ ምዬኔና ማለት አንተ ጓደኛ አያስፈልግም ብለህ የምታስብ አይነት ሰው ነት። የሰው ልጅ ምን አለ መሰለሽ፣ ጓደኛ ያስፈልጋል እኮ አያስፈልግም ማለት ጓደኛ አያስፈልግም አላልኩም። እውነት ለመናገር ግን የሚጠቅምና ማይጠቅም አንድ ሰው 18 ዓመት የሞላው ወይም እኮ ስደት ስንመጣ ሊጠቅመን የሚችለውን ነገር ነው ምን አክሴፕት አድርገን የምንሄደው አይደል? ጥያቄዋን አልጨረሰችም። ማርቆስ ተጨርስና መልስላት። ጨርሽ ጥያቄ። እሺ ሪሚዬሽ፣ አሁን እሷ ኢትስሚ ስትናገር አንተ የመጣሃትን ልጅ ነው ፍሬንድ ያደረገችው እና ሌላ ቦታ ራሱ አትሄድም ለአንተ ኮንፈርት ትሰጥሃለች ብላ ስላሰበች የእውነት ነው ምልክ ዱባይ ለሚኖር ሰው ብቻ አንድ ቤት መኖር በጣም ከባድ ነው።
አንተ ያመጣሃት ሰው ጋር ነው ሊሄድ ያለችህ። ለምን እሱን አልፈልኩም? በጣም ጥያቄ ከማታ ጀምሮ ጭንቅላት የእውነት ነው መደህ ልጅቷ ስታለቅ ስለነበር ደጋግሜ እያሰብኳት ነበረ። ለምን ኮንፈርት አልሰጠህም? እሱን ለምን በግልጽ አትነግራትም? እዛ እንዳትሄጂ የምፈልግበት ምክንያት ይሄ ነው ብለህ ለምን ኮንፈርት እንዳልተሰጠህ እዛ ቦታ መሄድ ብትነግራት ይሄ ሁላ ነገር ይፈጠራል ብዬ አላስብም። ጓደኛ ነው። ለማንኛውም ግን እኔ ይኸውልሽ ሪምዬ ቃል አንቺ ላልሽኝ ነገር እኔ ሁሉንም ነገር ትቻለሁ። በአንድ ሳይድ ብቻ አይደለም የማስበው፣ ኔጌቲቭ እና ፖዚቲቭን አይቼ ነው። አንድ የሰው ልጅ በእኔ ሊጎዳ አልፈልግም። ሁለት የምንዋደድ ከሆነ ዊክን ኮንቲኒዩ ገብቶሻላ በመተሳሰብ የሚለው ነገር ነው። መሀል ላይ ሰው ከሌለ ኢፌክት አይመጣም፣ ስህተት አይመጣም፣ ተጽዕኖም አይኖርም። ጓደኛም ካላት ደግሞ ሊጠቅማት የሚችለውን ነገር ማወቅ ትችላለች ብዬ አስባለሁ። ገብቶሻል? ስደትም ያስተምራል። የትም ሀገር ስለሆንን የትም ስለሆንን አይደለም። ሪምዬ ሚዩት ነሽ እኮማ ማርቆስዬ። አንተ አሁን ለምሳሌ እኔ ባለቤቴ የራሱ ቦታ አለው፣ ጓደኛ የራሱ ቦታ አላት፣ ሀቡ የራሷ ቦታ አላት። ሁሉም የምናገኛቸው ውስጥ ልባችን ውስጥ የራሳቸው ቦታ አላቸው። የሆነ ነገር ከሆነ ነገር ጋር አይበላለጥም። አሁን ለምሳሌ እሷ ብትሰራ ለአንተም አሁን እኔ ማስበው እኔ ብሰራ መጥቼ ላይቭ ላይ ወጥቼ ብሰራ ለእኔም ለባለቤቴም ነው። በአናዘር ወይ ደግሞ ማርቆስ ኢቲስሚ ብትሰራና ራሷን አፕግሬድ ብታደረግ ምናምን አሪፍ ነገር ብትመጣ ለአንተም ለሷም ነው። አይ ቲንክ ይሄ በፍቅረኝነት ብቻ የሚቆይ አይደለም አይደለ? ነገ ጠዋት ታስባላችሁ፣ ትወልዳላችሁ፣ ምን ትላላችሁ? እኔ አሁን ጥያቄ የሆነብኝ ለምንድን ነው ራሷን አፕግሬድ እንድታደረግ ሰፖርት ማታደርጋት? በደንብ ጎበዝ ሆና መስራት ትችላለች። አንተ ደግሞ ታይም ሊኖራችሁ ይገባላል። ከዛ ታይም ውጭ አሁን ቀን ሙሉ አሁን ፍቅረኛ ስለሆናችሁ ሊሆን ይችላል ማውራት የምትፈልጉት የሆነ ታይም፣ በቃ ይሄን ታይም አትውሰጅብኝ። ከዛ ውጭ ባለው የራስሽ ህይወት፣ ሰላማዊ ህይወት ምናምን ይሄ እመናት። ገባክ? እኔ አፕግሬድ አታርግ ብዬ አልተናገርኩም። ብትሰራ ለራሷ ነው፣ ብትለወጥ ለራሷ ነው። ገብቶሻላ? ግን ቆይ አንዴ ጥያቄውን ልጠይቃት ማርቆስዬ ሳይረሳ። ለምን እሱ ያለበት አትሄጂም? ለምን አይወስድሽም? ወይ ሀቡዬ ለምን ድረስ አልወሰደሽም? ለምን እስካሁን አልወሰደሽም? ማለት ያው ስላልነበረሽ ኢቃማ ስላልነበረኝ። እሺ ከዛስ? ከኢቃማው በኋላስ ለመቶ አግብቶሽ አልወሰደሽም? አንቺ እምቢ ብለሽ ነው? አይ እኔ እንጃ። እሱን ስጠይቀው እሷን ጠይቂያት ስላለኝ እኔ እንጃ ሳይሆን ይኸውልሽ ማለት እዚህ ጋር እሱ አግብቶ እኔን አንዴ እዚህ ጋር እሱ እኔን አግብቶ ለመውሰድ ይሄ የእሱ ኃላፊነት ነው ብዬ አስባለሁ። ወንድ ልጅ ለማግባት ሲያስብ እኮ ልመልስ ሀቢባዬ ካልመለሰችው የተነጋገርነው ስለማስታውስ ማለት ነው። እና መጀመሪያ እኔ ኢቃማውን በሁለት መንገድ ነው ያየሁት። ገብቶሻል? 4 እና 5 ዓመት ሳይኖራት ተጨናንቃ ስትኖር ስለነበረ እንዲስተካከልላት፣ 2 ደግሞ ከተግባባን ሴትን ለማድረግ ነው። በ3 አይነት መንገድ እየሞከርኩ ነበር እና ፈርስት ኦፍ ኦል መጀመሪያ ናና ተያይተ ምናምን ተጋብተ ምናምን ነው የተባለው። ሁለተኛ የመኖር እቅዷ ያለችበት አካባቢ ነው። ቅድም ጠዋት እንደነገርኩሽ ማለት ነው። እሱ ስለሆነ ነው ማስተካከል የሚቻልበት መንገድ አሁን ስላላት ኢዚ ነው። የባንክ አካውንት መክፈት፣ ዲፖዚቶች ማስቀመጥ፣ ከዛ በኋላ ማስተካከል የሚችለው ነገር ማስተካከል ያ ግዴታ። ለማግባት መጀመሪያ መስፈርቶች አሉ፣ ፋሚሊ ጋር ምናምን ብዙ ስቴጆች አሉ እሷ የምትፈልጋቸው። ገባሻ? በእኔ በኩል ኢትስ ፋሚሊ እኔ እናቴ ታውቃታለች ጠንቅቃ። የእኔ ደስታ የኔ ፋሚሊ ደስተኛ ሊሆን የሚችልበት ኦፕሽን ነው። ገብቶሻላ? እኔ አክሴፕት አደርጋለሁ። እንደው ትላንትና በተነጋገርንበት ፖይንት ላይ ስንሄድ ግን አፕግሬድ ታርግ ትስራ። እኔ በራሴ መንገድ ነበር ያሰብኩት። 5-6 ዓመት ለፍታለች 2 ሀገር። ገብቶሻላ? ብዙም ለውጥ ስላላየሁበት እኔ መጥቼ የሆነ ነገር ባረግ ነበር ብዬ ነበር ያልኩት። ማርቆስ ይቅርታ፣ የነገርከኝ ሚስጥር አባከንኩኝ። ሞባይል ቤት ልትከፍትላት እንዳሰብክ ችግር የለውም። ምንድን ነው መሰለሽ ብትናገሪም እኔ ደስ ይለኛል። ያው ታውቋለች ልልሽ የፈለግኩት ብዙ ነገሮችን አይቻለሁ እና የሚሆነውን ነገር ነው ያሰብኩት እና ከልፋቷ አንጻር ምንም ሰክሲድ ካልሆነች አንድ ሰው 7 ዓመት 8 ዓመት ፋሚሊ ሳፖርት አድርጋ ሊሆን ይችላል፣ አስቀምጣም ሊሆን ይችላል።
ግን ባለነው በኢትዮጵያ ሁኔታ ከባድ ነው። የትም ሀገር ልትሰራም የሚችልበት ኦፕሽን ጊዜዋን ልትፈጅ ትችላለች። እና ያሰብኩት ይህንን ነበረ ጠዋት እንደነገርኩሽ ማለት ነው። እኔም መለኛ እሷ መለኛ ስለሆን መሰለኝ። ፕላስ ደግሞ አታስጨርስም፣ አታዳምጥም። በራሷ ወይ ነው የምትሄደው። የመጀመሪያው ኢቃማ ሚስቴክ የሆነው ሰውን አምናና ሰውን ስለምትቀርብ ነው። ገብቶሻል? እሱንም አምኜ ሁለተኛውን እንትን ስል በትዕግስትና በጥረት ነው እንትን ያልኩት። ያው ዓላማዬ ብዙ ነው። ብቻ እንዴት ልበልሽ፣ ማስተካከል የሚችለውን ነገር አስተካክላለሁ። አሁንም ቢሆን የሰው ልጅ ተሳሰብ፣ መልካም ነገር ይኑረን። ገብቶሻል? አዎ እኔም እየነገርኳት ነው። እሷ አልፈልግም በቃ ስትል እኔ 1 ሳምንት ጊዜ ለምን መሰለሽ፣ እኔ በብዙ ገጠመኝ ተፈትኜ ሊሆን ይችላል። ተፈትኛለሁ። በእርግጥ በሴት ትፈልጋለች ልጅቷ ልቧ ይፈልጋል። እኔ ትናንትና በደንብ ተረችታለሁ። ግን ማርቆስ እንትን ሆንክባት። የሆነ ሰው ኮንትሮል ሲያደርግህ እንዴት ነው የሆነ በረጅም ገመድ አስራት ማለት ነው። ልትሄድ ስትል የሆነ ነገር ስስበው እንዴት ነው። እንደውም እውነቱን ለመናገር ይኸውልሽ ሪሚዬ፣ ትናንትና ከስሜቷ አንጻር ከቨር ያደረኩላትም እንትን አላልኳትም፣ ወቀሳም አልገባውም። እውነቱን ለመናገር በሳቅ ነበር ያለፉት የነበረው እንጂ እኔ ብቻ ለሚስቴክ ያለኝ እኮ እኔ ሴት ነኝ። የተረዳሁትን ልንገርክና ማስተካከል የምትችል ከሆነ ብታስተካከለው ይችላል። ያለብኝን ሚስቴክ ይንገረኝ፣ እኔ ነፃነቴን ስጠኝ ከማለት ውጭ እኔ እና እሱ ከተገናኘን ሚስቴክሽ ምን መሰለሽ፣ ትናንትና ነው ስለ ፋሚሊ ሪሚዬ ሀቢባ፣ ትናንትና ካስታወሳችሁ ወደኋላ እንመለስ። ትናንትና ፋሚሊ እንዳላወራ ተጽዕኖ አረገብኝ ስትል እኔ ኢቃሟን 5 ወር ያኔ አንቺ ጋር ስመጣ መጀመሪያ 5 ወር ሙሉ ፋሚሊዎቿን ሳታወራ የፊቷ ነው የምነግርሽ። እናትሽን አውሪ፣ በቀጥታ ስልክ ከሌለሽ የካርድ እንኳን ልላክልሽ። ይሄ እውነት ነው የምናገረው። ኢቃሟ ከወጣ በኋላ ትናንትና ነው ፋሚሊ ስትለኝ ለመበቀል ላይቭ እንደምትገባ ከአንተ ጋር ስትጣላ ምናምን ልንገራት ትችላለሽ። መብትሽ ነው። ይሄ ነው ያው ታውቃለች እኮ። ግን ልልሽ የፈለግኩት ትናንትና ስትናገረኝ የነበረው ሆል ሚስቴክ ፋሚሊ ትናንትና ነበር ያወራችሁ። ገባሽ? ከ5 ወር በኋላ እኔ ማውቀው አልከለከልኳትም። ጠየቅኳት እህቴን ስትል ኦኬ ሌላ ነገር አላወራውም። ተረዳሽ? ያልሽ ሀቡዬ ማለት ነው። እኔ አሁን ስራ አለብኝ ሲጀመር ማለት ነው። የሆነ ስራ አለብኝ። ማታ ነው ስራ ምሰራው ነው። ራሱ የሆነ ችኩል ነገር ናት። እሱ አውርቶ አስረድቶ ይጨርስና ከዛ ትመልሽለታለሽ። ማሪ እኔ ችግር የለውም። ባሰበችበት መንገድ እንትን ትበል። እኔም ገና አሁን ከስራ መግባቴ ነው። ሀቢባ በውስጥ አውሪኝ። እኔ ብዙም እንትን ማድረግ መነጋገር አሁን ብዙም እንትን የለኝም። ማርቆስ ቆይ ሙስና ይመስልብኛል። እኔ አንተን ስለማቀቅ በውስጥ ምናምን ስንል ሙስና ይመስላል። ገብቶካል? ስለዚህ አሁን እሷ ስህተቴን ንገሩኝ፣ እኔ ምንድነው ጥፋቴ አለች። አንተ ደግሞ ጥፋቷ ብለህ የነገርከኝን ልንገራት። ጥፋቷ ብሎ የነገረኝን አንቺ ከሱ ጋር ስትጣሉ በአንድ ነገር ዘለሽ ቲክቶክ ላይ ፏ ብለሽ ራስሽም ተናግረሻል። ፏ ፈሽ ብለሽ ሜካፕ ነሽ ልብስ ነሽ ፏ ብለሽ ላይቭሽን በቪዲዮ ትገቢና ገስት ላይ ጎረምሳ ትደረድሪና እሱን ታቃጥዋለሽ። እሱ ደግሞ ደውሎ ውጪ ላይቭን ዝጊው ሲልሽ አልወጣም አልዘጋም ትይዋለሽ። በዚህ አይነት መንገድ ትበቃይዋለሽ። እና ይሄ ነገር ደግሞ እሱን በጣም ያቃጥለዋል። የሚያቃጥለውልሽ ሀቡዬ መንገድሽ ማለት ነው። ሲጀመር ይሄ አሁን ላይ አይደለም። ይሄ በአሁን ሰዓት ሳይሆን ገና እኔና እሱ ስንተዋወቅ በሌላ ሰው ማንነት ነበር የተዋወቅ ነው ብዬሻለሁ። ታሪኩን ስጀመር አይደለም የዛኔ ስንጣላ እኔ እኮ ሰው ነኝ አይደለም። ከእሱ ጋር ስጣላ ከሌላ ሰው ጋር ማውራት የለብኝም። ኦኬ ስልክ ተደዋውዬ አይደለም ያወራሁት። እዚህ ጋር ስልክ ተደዋውዬ ተደብቄ አይደለም የተጀናጀንኩት። ፊት ለፊት ላይ ወጥቼ ስለደበረኝ ያውም የራሴን ቤት ከፍቼ ሳይሆን ሰው ቤት የሰው ቤት ሲከፈት እገባለሁ። በቃ ማንኛውም ሴቶች ቪዲዮ ከፍተው ሲያወሩ እንደነበር እኔም ቪዲዮ ከፍቼ ወይ ሙዚቃ እየሰሙ ከሆነ ቁጭ ብዬ ሙዚቃ ተሰማ ነበረ። ከዛ እሱ ብሎክ አድርጎኝ ሄዶ በሁሉም ነገር ቲክታክ ሳይቀር በመስመሩ ሳይቀር ብሎክ አድርጎኝ ለይሽ በሌላ ነገር ነው ሲከተለኝ እና ሲያየኝ የነበረው። ከዛ ነይ ደውሎ ብሎክ አንስቶ ነይ ውጪ አለኝ። እኔ እሱ ራሱ ብሎክ አድርጎኝ ጥሎኝ ከሄደ እኔ ሌላ ቦታ ላይ ሲያይ ለምንድን ነው ደውሎ ነይ ውጪ የሚለኝ? ወንድ ልጅ የጣለውን ሲያነሱበት አይወድም። እዛ ጋር አንዱ እንዳያነሳሽ ፈርቶ ነዋ። እንዲህ ናቸው። ያ ፕላስ ደግሞ ፋሚሊ እኔ አልከለከልኩም። ትናንትና ነው ያወራችሁ 5 ወር ሙሉ ዘግታ። ትናንትና በዚህ ሁሉ ህዝብ መሀል ፋሚሊን ተጽዕኖ አድርጎብኛል አለችው። 5 ወር ሙሉ አልደወለችም። ኢቃሟ ሲስተካከል ደዊ ካርድ ሞልተሽ ብያለሁ። እውነታ ነው እዚህ ጋር የምናገረው። ትናንትና ግን ስጠይቅ እህቴ ነች እናቴ ታማለች ብላ ስትጽፍልኝ እኔም በእኔም ፒስ ብዬ ስለጻፍ ይቅርታ ይደረግልኝ። ግን
ፋሚሊን አልከለከልኩም። እኔ አሁንም ቢሆን ማለት ነው እዚህ ጋር 6000 ሰው አለ። ራሴ ነኝ ወደ ሚዲያ ነገሩን ይዤ የመጣሁት፣ እሱንም ይዤ የመጣሁት። በውስጥም ተቦላልከን መቅረት የሚችል ነገር ነበረ። ግን እዚህ ጋር መልካም ነገር ባደረገልኝ ሰዓትም ሚዲያ ላይ መጥቷል። ኦኬ አንቺ ቤት አሁንም ደግሞ መሆን የሌለበት ነገርም ሲሆን እዚህ ጋር አመጣሁኝ። ምን እኔም ሃይምሮዬ ክፍት እንዲሆን ስለፈለኩኝ ነው። መጸጸት የሚባል ነገር ውስጤ ላይ እንዳይኖር ስለፈለኩኝ ነው፣ ስንለያይ ማለት ነው። እዚህ ጋር እሱ ከኔ ጋር መቀጠል ከፈለገ የራሴን አቋም ሊያከብርልኝ እፈልጋለሁ። ያ ማለት ምንድነው? እኔ በራሴ ፍላጎት የፈለኩትን ስራ መርጬ የመስራት መብት አለኝ። እኔ የፈለኩት ቦታ መርጬ የመኖር መብት አለኝ እሱ ጋር እስካልተጋባው ድረስ። እሱን የማይጎዳው ፍቅራችንን የማይጎዳ ነገር እስከሆነ ድረስ የፈለኩት ቦታ ማለት ነው። እኔ ስራ ብፈታ ከዚህ ቤት እነዚህ ሰዎች በራሳቸው ጊዜ ውጪ ቢሉኝ ቢሳፈሩ ኢጃዛ ቤት ነው ሄጄ የምቀመጠው። ኦኬ 10 ሰው 20 ሰው ያለበት ቦታ ታውቃላችሁ አይደል? አረብ ሀገር ስላላችሁ። ስለዚህ በዛ ሰዓት ከሱ ጋር ብሆንም ባልሆንም በዛ ቦታ ላይ የመኖር ግዴታ አለብኝ። ይሄ ስደት ነው። ፍቅረኛን ተማምኜ አይደለም መጀመሪያ የመጣሁት፣ ራሴን ሁሉም ነገር እወጣዋለሁ ብዬ ነው። ገባሽ አይደለ? ስለዚህ የመኖርም መብት አለኝ፣ የመስራትም መብት አለኝ። ጓደኛ የሴት ጓደኛም ያስፈልገኛል ካልኩ ከኔ ጋር ከኔ ህይወት ጋር ይመጣናል ያልኩትን ሰው የመያዝ መብት አለኝ። ከዚህ በፊት አስጠንቅቄ ነግሬዋለሁ ሁሉንም ነገር ማለት ነው። ግን ስላልተረዳኝ አስታምሜ ስላቃተኝ ነው እዚህ ድረስ የመጣው ማለት ነው። ነገሩ በጣም ነግሬዋለሁ በውስጥ ማለት ነው። በቃ ተቀየር። እኔ ጓደኛ መያዝ ካለብኝ ጓደኛ መያዝ አለብኝ። የሴት ጓደኛ ፍቅረኛና የሴት ጓደኛ ባይዘው የተለያየ ነው አይደለም ነው። ስለዚህ ይሄን ነገር እንዲያከብርልኝ እፈልጋለሁ። ጓደኛ ሊኖረኝ ከፈለኩ ይኖረኛል ጓደኛ። በቃ ሞል መስራት ከፈለኩኝ እሰራለሁ ሞል። በቃ ቤትም ደግሞ ከአንድ ሰው ጋር ተዳብዬ መኖር እፈልጋለሁ፣ እኖራለሁ። የቤት ኪራይ ራሴ መክፈል እፈልጋለሁ፣ ራሴ እከፍላለሁ። አልፈልግም በቃ ይሄንን ሁሉ አምኖበት ፍቅርን ብቻ ፈልጎ ከሆነ የሚኖረው ከኔ ጋር ይቀጥል። ገንዘብም አልፈልግም፣ ሱቅም አልፈልግም። ራሴ ሰርቼ ተለውጬ በሁለት እግሬ መቆም ችዬ እሱ ከኔ ጋር ይሄንን አምኖበት ከሆነ ደስተኛ ነኝ። ከዛ በኋላ እኔ በሁለት እግሬ ከቆምኩ በኋላ የሚያደርግልኝን ነገር በፍላጎቱ ያደርግልኝ። ግን አሁን ላይ እሱ የመረጠውን ስራ ሰርቼ እሱ የመረጠው ቦታ ኖሬ መኖር መቀጠል አልፈልግም። ምክንያቱም ይሄ የቁም እስረኛ ነው የሚያደርገኝ። ከዚህ በፊትም የቁም እስረኛ ነኝ። እዚህ ቤት ደግሞ ከሆንኩኝ የቁም እስረኛ ነኝ፣ አውቀዋለሁ። በቃ ይሄን ስራ ደግሞ ውጪም ባይሉኝ በፍላጎቴ የመልቀቅ መብት አለኝ። እኔ ቆይቻለሁኝ እዚህ ቤት። ስራ መቀየር እፈልጋለሁ፣ የተሻለ ስራ መስራት እፈልጋለሁ። ያለኝ ኢቃማ ማንኛውንም ስራ መስራት የምችልበት የቀዳማ ኢቃማ አይደለም፣ የቤት ውስጥ ሰራተኝነት አይደለም ለማለት ፈልጌም። ስለዚህ አማርጬ መስራት እችላለሁ። በቃ ስለዚህ በዚህ ትናንትና በተናገረችው ንግግር ስለመስማማት ችግር የለውም። በራሷ መቆሙን እኔም ታደርገዋለሁ። ማርቆስ አስጨርሳት። ነገም ድጋሚ ችግር እንዳይፈጠር ያለችውን እኔ ጋር ችግር አይኖርም። ይኸውልሽ ችግር አይኖርም። አሁንም በራሷ መንገድ እቆማለሁ ስትል ደስ ይለኛል። ለመሰለሽ እኔ አይደለም እዚህ የሚያመጣዋት ሲጀመር ፈርስት ኦፍ ኦል እዚህ ደረጃ ላይ እና በመሀል ነው የተገናኘ ነው። ጥሩ ነው፣ ደስ ብሎኛል። ታርቅ ብቻ ያው እኔ እንዳልጎዳ ብቻ ነው የምፈልገው። ገብቶሻል? እዚህ ጋር ባለችው ሁሉ ተስማማለህ? ችግር የለም፣ አክሴፕት አደርጋታለሁ። እስቲ አሁን እኔ በግራና ቀኙን አይቼ ነው የምነግርሽ። ትናንትና በራሴ ጎዬ ነበር፣ ዛሬ ደግሞ አንቺን ብትሆኚ የነገርሽኝ ነገር አለ። ሪምም የተናገረችው አንዳንድ ቃላቶች አሉ ስክሩብ ሳረግ ያየኋቸውና ለካ እንደዚህ ማድረግ ያለው ወይ ለማድረግ አልነበረብኝም የሚለው ነገር ከሰው ከሁለታችሁ የወሰድኩት ነው። ገብቶሻል? እኔ ኮሜንት አላይም እና ደስተኛ ሆኛለሁ። ሲጀመር በእንደዚህ አይነት ነገር አክሴፕት አደርጋለሁ። ያው ስህተቶች ሲኖሩ ግን ሌላ ሶስተኛ ወገን አልፈልግም። ባይዞ ገብቶሻል? ይህን ነገርና ጠንካራ ብትሆን ደስ ይለኛል። እኔ ትልቅ ደረጃ እንድደርስ ነው። እኔ ከእሷ በፊት ብዙ እኮ ፈተናም ተፈትኛለሁ። ከእሳት ውስጥ ያወጣኋቸው ሴቶች አሉ። አሁን መልሰው እንደ ጠላት ነው የሚያዩ። ለምን ሲቀርባቸው ያ ነገር ያው ጥላቻ ነው የሚያመጡት። ተረዳሽ? ብዙ ነገሮችን ስላየው ያንን ጎን እንዳትጠጋ ነው እንዳትጎዳ ነው እንጂ ሌላ ችግር የለብኝም። ጠንካራ ነኝ፣ አላማ አለኝ፣ እሰራለሁ፣ እለወጣለሁ። ፍቅር ከአንተ ጋር ሰጣለሁ። ጓደኛ የጓደኛ ቦታ አለ ካለች እሷ ለእኔ ችግር የለም።
እኔ እጎዳለሁ ብሎ የሚያስበው እኔ በሱ ላይ መቼም እሱ ሊጎዳ የሚችለው እኔ ሙሉ ላይ በመስራቴ እኔ የሴት ጓደኛ ጋር በመኖሬ እኔ በራሴ በመንቀሳቀሴ ይሄ ሊጎዳ አይችልም፣ ሊደሰት ነው እንጂ እሱ ይጎዳል ብዬ የማስበው እኔ እሱን እዛ አስቀምጬ እዚህ በሱ ላይ ደግሞ ከሌላ ወንድ ጋራ የምታይ በሱ ላይ ሌላ ወንድ ማወራ የምባል ከሆነ እሱን እጎዳዋለሁ ብዬ አስባለሁ። እኔ ችግር የለም። እኔ ይኸውልሽ ሀቢባ እዚህ ጋር አሁንም ማስቆማት ወንድ ብታወራ ካስደሰታት የተሻለ ብላ ካሰበች ችግር የለብኝም። ነግራኝ ትሂድ፣ ነግራኝ ታርገው፣ ችግር የለም። ገብቶሻል እያልኩሽ ያለሁት እዚህ ደረጃ ድረስ አክሴፕት አደርጋታለሁ። ከማርቆስ የተሻለ ሰው በአስተሳሰብም ሊያግዘኝ የሚችል እንደዚህ ነው እንዲህ ነው የምትለኝ ከሆነ ዋይናት ፍላጎቷን ነው ማጸድቅላት። ግን እኔ ላይ ሌላ ነገር ሲሆን ይደብረኛል። ይሄን ብቻ ጥሩ ቺት አታድርግብኝ እንጂ የተሻለ ሰው ካገኘች መታ የተሻለ ነው አምናታለሁ። 100% አምናታለሁ እኮ። ስለዚህ 100% አምናታለሁ። ካገኘች ሰዓት መታቻው ትበለኝ ነው እያልክ ያለከው ማለት የሆነ ኢፌክት እንኳን ኖሮ ስህተት ኖሮ እንኳን በዚህ መንገድ ብትሳሳት እንኳን ቅር አይለኝም ለማለት ነው። ገብቶሻል? አልገባኝም ማለት ለምን ቅር አይልክም? እኔ አሁን ከሱ ጋር እያለው እየወደድኩት ቆይ አይደለም። ምን የኔ ጥያቄ ማለት አልገባኝም፣ ስላልገባኝ ነው ልልሽ የፈለኩት። እኔ ጋር ሆና አይደለም ሪሌሽንሺፕ ላይ ሆና ከእኔ ጋር ሆና ምንም ነገር ኮሚኒኬት ብታደርግ በስራዋ ጉዳይ ደስ ይለኛል። ገብቶሻል? ግን እኔ ሳትነግረኝ ሌላ ጋር አትሄድም። በአሁኑ ሰዓት አውቃለሁ ታወራለች ብዬ አልገምትም። ካገኘች ግን መልካም የተሻለ አስተሳሰብ ካገኘች ግን ነግረኝ ብትሄድ ችግር የለብኝም። ማለት እኮ አንተ ማርቆስ አትወዳትም ማለት እኮ ነው። እኔ እወዳታለሁ። ይኸውልሽ የምትወደውን ሰው ለምን መሰለሽ አንዳንዴ ምን አለ መሰለሽ ስህተቶች እኮ ከሰው ስህተት አይጠፋም አይደል? ኖ ለሴት ልጅ ደግሞ እጅግ በጣም ልቧን የሚያሳምም ነገር የምትወደው ወንድ ከኔ የተሻለ ባገኘች ሰዓት ነግረሽኝ ሂጂ ካለ በጣም ልብ ያማል። ማርቆስ ሁሌም የኔ ሁኚ ነው የሚባለው ለሴት ልጅ። ሁሌም የኔ እንደሆንሽ እንድትኖር ይፈልጋለሁ። ጥሪ ያለው እኔ አሁንም ጥሪ ያለው ለወደፊትም የምጥር ሰው ነኝ። ጎበዝ። እኔ እዚህ ጋር ሀቡዬ አንድ ጥያቄ እንድጠይቅልኝ እፈልጋለሁ ማለት ነው። እኔ ባልኩት ሀሳብ በሙሉ ከተስማማ እሱ እኔ አልጎዳውም፣ ሰውም እንዲጎዳኝ አልፈልግም፣ ሰውንም አልጎዳም። ግን በእኔ ሀሳብ ቅድም ባልኳቸው ከተስማማ አንድ ነገር እንጠይቅልኝ የምፈልገው ነገር አለ። የማብራራት ግዴታ የለበትም። አዎ ወይንም ደግሞ ኖ የማለት መብት ብቻ ነው ያለው። እኔ ጋራ ወይንም ደግሞ ከኔ በፊት ላይክ በእንደዚህ አይነት አሁን እኔ እንደተናገርኩት አይነት ታሪክ አሳልፈው ቂም የያዙበት ሴቶች አሉ ወይስ የሉም? በኋላ ላይ በውስጥ መተው እኔንም እንደዚህ አድርጎኛ እንደዚህ አድርጎ ያ ሊኖሩ ይችላሉ። ቅድም ነግሬሻለሁ። እንኳን ፍቅረኛ ይኸውልሽ፣ ለምሳሌ ስህተቶች ያለባቸው ሴቶች ጥያቄውን አዘዘችኝ እኮ ልጠይቅ። ቆይ እሷ ያለችው ልክ እንደኔ ስቴፕ ደርሳችሁ አብራችሁ በፍቅር ቆይታችሁ እንደኔ በገንዘብ አግዛሃቸው ከዛ በኋላ ባለመስማማት የተለያያችሁ ባለመስማማት በቪዲዮ እንደዚህ ያደርግብሻለሁ ምናምን ብሎ ያስፈራራቸው ሴቶች አሉ ወይስ የሉም? ወይስ እኔ ብቻ ነኝ? በኋላ ላይ አብረን እንኳን ተስማምተን ብንኖር እኔ ሚዲያ ከዚህ በኋላ አብረን ከሆነ እኔ ሚዲያ እጠቀማለሁ። ፍቅረኛ አለኝ፣ ፖስት ፍቅረኛ አለኝ። ከፈለገ ፖስቲንግ ካለ እሱ ካልፈራ ካላፈረበት ልፖስተው እችላለሁ። ግን ከዚህ በኋላ ከሱ ጋር ስትቀጥል እኔ ሚዲያ ላይ አልጠፋም። ፊት ለፊት መታየት እፈልጋለሁ። ኦኬ መፖስት እፈልጋለሁ። የራሴን ፎቶ አድርጌ ፈለገ የሱንም ፎቶ ባሌ ብዬ ልፖስት እችላለሁ። ኦኬ ግን በዛ ሰዓት ኮሜንቲንግ ነው አዘጋም እንደበፊቱ። በዛ ሰዓት ይሄ ሰው እኮ ከኔ ጋር እንደዚህ አርጉኝ ነበር ብሎ ሰው ቢመጣ አለ ወይስ የለም ነው? እኔ ብቻ ነኝ? የተሰቃዩ ሴቶች አሉ ወይስ የሉም? ይሄን ብቻ በግልጽ እንዲነግረኝ ነው ፈልገው። ኦኬ አልገባኝ። የተሰቃዩ ሴቶች ማለት ነው እንደኔ አይነት ሲቹዌሽን ማርቆስ ልድገምልክ። ጥያቄዋ ግልጽና አጭር ነው። እሷ ስላንዛዛችሁ ነው። እኔ ባጭሩ ልንገርክ። ልክ እንደኔ በገንዘብ አግዛቸው በፍቅር ቆይታችሁ መጨረሻ ላይ ግን ስትጣሉ አልፈልግም ሲሉ ቪዲዮ ለቅብሻለሁ ብለህ እንደኔ ያስፈራርታቸው የተለያያችሁ ሴቶች አሉ ወይስ የሉም? እኔ የሉም። ግን ይኸውልሽ ሪሌሽንሺፕ ሊኖረኝ ይችላል። ተረዳሽ?
ኢቨን ሳፖርት አድርጊያቸው ከመጥፎ ነገር ያወጣቸው ሴቶች ሊኖሩ ይችላሉ። እኔ ፍቅር ሳይኖረኝ ግን በእህትነት ጥሩ ደረጃ አድርሻቸው ሌላም ነገር ሊያደርጉ የሚችሉ ሊኖሩ ይችላሉ። ግን የብዙ ሴቶች ህይወትን ቀይረሃል። የቆየ ታሪክን እዚህ ጋር የዛሬ 2 ዓመት የነበረ ቢመጣ አይዶኒድ አልፏላ ረጅም ጊዜ ሊሆን ይችላል። የት ነበረች ብለሽ እኮ ልጠይቂ ትችላለሽ በሰዓቱ አይደል? አቡ እሱ አሁን እያለች ያለችው ገብቶሻል። ቪዲዮ ይዞባቸው ያልሽው ነው። አሁን ገብቶሻል። ማርቆስ ያለችው ቪዲዮ ይዞባቸው ስታስፈራራቸው የነበሩ አሉ። እኔ ያስፈራራሁትም ሰው የለም ሲጀመር። ግን ይኸውልሽ 2 ዓመትና 3 ዓመት ወደኋላ ተመልሼ ግን አሉ ብለው ቢመጡ በአሁኑ ሰዓት የት ነበሩ ብለሽ ልጠይቂ ትችላለሽ አይደል? እኮ እኔ የጠየቅኩት እኮ አንድ ሪሌሽንሽፕ ትተሽ ከሄድሽ በኋላ እኮ አይ መኖሩን አይደለም። አይ ቲንክ አይደለ አቡዬ የተቃረነችው ያለፈ ነገር አይ መኖሩን አይደለም እንዴ ያለችው አለ ወይስ የለም? ልክ እንደኔ አይነት ሲትዌሽን ልክ እንደኔ ቪዲዮ ይዘክባቸው ያስፈራራካቸው ሀቢባ እኔ አይኖረኝም። ግን ይኸውልሽ ልልሽ የፈለግኩት ግን ምንም አይነት ነገር ላይ ከአንድ ሰው ጋር ሪሌሽንሽፕ ስታቆሚ እኮ በመልካም ልትለያይ ትችላለሽ፣ በመልካም ማትለያይበት መንገድ ይኖራል። ሞስት ኦፍ እኮ ከ80% በላይ እኮ ቅሬታም ሊደብራቸው ይችላል። ያ ሰው ያቺ ሴት የምትፈልገው ከአንቺ ሉዝ ልታረግ ትችላለች። የቀረበችሽ በገንዘብ ሊሆን ይችላል። የምትፈልገው ስታጣ ሌላ ስምሽን ልታጠፋው ትችላለች። እኔ ቦታ አልሰጥም። ግን የ2 ዓመትና የ3 ዓመት ባክ አድርጌ መታ በዚህ ሰዓት ከ3 ዓመት በኋላ እንዲህ ብትል እኔ ሳልሰማት የት ነበረች በሰዓቱ? ገብቶሻል? ታሴት እኔ መልሴ ይሄ ነው። ሲጀመር እኔ ከማውራው ከ2 ዓመት በፊት ወይ ከ3 ዓመት በፊት አሉ ቪዲዮ ላይ መለከተኝም በዛ ሰዓት ልትናገር ይገባት ነበር። ካለች ፍቅረኛ በድሎኛል ካለች ማለት ነው እያልኩሽ ያለሁት። መልሶ አሉ ነው ማሪ። እሺ አሉ ብለሽ መዝግቢ ማለት ሁሉንም ቦታ ወደኋላ ቦታ እየሰጠች ከሆነ ትርጉም የለውም። ገብቶሻል? አይ እኔ አሁን በዚህ ሰዓት ላይ እኔ ነኝ ሚዲያ ላይ የወጣሁት ይዤው አይደለ? በዚህ ሰዓት እኔ ከሱ ጋር እንደዚህ በምጨቃጨቅ ሰዓት ሌሎች ልጆች ከሱ ጋር የነበሩ ድንገት በውስጥ ጽፈውልኝ እኔም እኮ እንደዚህ ነበርኩ ግን ሰሚ አጥቼ ነው እኔም እንደዚህ ነበርኩ ብለውኝ እኔ በሴት አድርጌ እኮ ምን ችግር አለ? ካስፈለገ እኮ ከአስሩ አንዷ ሴት ልትሆን ትችላለች። ማጣላት አይደለም ይሄ። ከአስሩ አንዷ ሌላ ሰው ልትሆን ትችላለች። ስለዚህ ቢኖሩና ብጠይቅን የሉም ብለኸኝ እንዳንጣላ አሉ ወይ ብዬ እኔ ኖረም አልኖረም ይኸውልሽ እኔ የሰው ቪዲዮ እኔ ደንታም የለኝም። አንቺም ብትኖሪ ብትሆኚ እኔ እኮ ጡትሽን ምንሽም የለኝም እኮ ሲጀመር። እኔ እውነታን እናውራ ከተባለ አየሽ እዚህ ደረጃ ነው የምናገረው። ከዛ ውጪ ግን ማንም ፈልጋ የከፈተችው እኔ ጋር ቢቀመጥ እንደ ማንኛውም ነገር አለ ብዬ ልናገር አልችልም። ከተውኩ አንድ ሰውን ትተሽ ከሄድሽ ሄድሽ ነው አይደል? ሀቢባ ካቆምሽ አቆምሽ ነው። ከጊዜ በኋላ ቆይቶ የሚመጣው ግን ሪቬንጅ ሊሆን ይችላል፣ በቀል ሊሆን ይችላል። አዎ አለ ማለት ነው። ማንም ፈልጋ የከፈተችው ስትል ኦልሬዲ እንዳለ ሊኖር ይችላል። እኔ የዛሬ 4 እና 5 ዓመት እኔ አይ ዶንት ኖ ገብቶሻል። እኔ ክፈችልኝ ብያት ላይሆን ይችላል። እስከ ከፈተች ድረስ ያ የእሷም ጥፋት ነው። ግን ይሄን ነው እየተናገርኩ ያሉት። ከዛ ውጭ ግን 3 እና 4 ዓመት ቆይታ መታ እዚህ ጋር እንደዚህ ነው ይሄን ብትለኝ እኔ እዚህ ጋር ልሰማት የምችልበት ኦፕሽን አይኖርም። የት ነበረች በሰዓቱ? እኔ ይሄ እንደዚህ አይነት ነገር እኔ እሺ ግን ስትተዋወቁ እስቲ ሪቨርስ አርጊውና እስቲ የሆነ ሰው መጥቶ ፍቅረኛ የነች ምናምን ቢለኝ የሆነ ነገር አብረን አሳልፈናል ቢለኝ ያሳለፈችው ከሆነ አይ ዶንት ኒድ መስማት አልፈልግም። ገብቶሻል? ማመን ያለብኝ ሞመንት ላይ ለኔ የምሰጠኝ ፍቅር ነው እንጂ ወደኋላ እየተመለስኩ ስንት ነገር ሊኖር ይችላል እኮ ያሳለፍነው አይደል? እሺ አንተ እና እሷ ስትጀምሩ ስለ ባክግራውንዳችሁ ስላለፈ ህይወታችሁ አልተነጋገራችሁም? እኔ ምንም እኔ አትሊስት የምታውቀውን ታውቃለች። ገብቶሻል? እኔ ጓደኛ ማለት ነበሩኝ። እኔ ጥቁሮችም ነበሩኝ፣ ኢትዮጵያኖችም ነበሩ። ማለት ገርፍሬንዶች ነው ጥቁሮችና ኢትዮጵያኖች የነበሩክ ገርፍሬንዶች? ኦኬ። ስለዚህ ይሄንን ያለፈውን ታሪኩን አውርቶልሻል ማሬ አበበች? አውርቶልኛል። ለኔ ያወራልኝ እሱ ከምንም አይነት ሴት ፍቅር ይዞት አውርቶ እንደማያውቅ ግን ዝም ብሎ እንደ ሲያወራ እስከዚህ እድሜው ድረስ ከምንም አይነት ሴት ፍቅር ይዞት እንደማያውቅ አፍቅሮ እንደማያውቅ ግን ሰፖርት በማድረግ ወይንም ደግሞ ዝም ብለሽ ጊዜ የምታሳልፈው አብረሻል አይደለ? በእንደዛ አይነት መልኩ እንጂ ፍቅር ይዞት እንደማያውቅ ከሴት ለመጀመሪያ ጊዜ ከኔ ጋር ብቻ ፍቅር እንደያዘው ከሌሎቹ ጋር ጀስት ኢንጆይመንት ነው እንጂ ፍቅር አይደለም። ጊዜያዊ ኢንጆይመንት ወይም ደግሞ የሆነ ችግር ነው